አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህ ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትና ፍቅርህ ክብርና ምስጋና ለስሙ ይሁንልህ። ለአእምሮ የሚመች አገልግሎት ክቡር አባታችን፣ የተከበራችሁ ወንድሞቻችን፣ በዚህ ታላቅ የቤተ ክርስቲያን ተልእኮ የተገኛችሁ ኦርቶዶክሳውያን ቤተሰቦቻችን ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማኅፀኗ የተጻፈበት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። አሜን አትሉ? አልተወደደም አይደል? አሜን። ወደ ዋናው ጉዳይ ከመግባቴ በፊት አንድ ታሪክ ልንገራችሁ። በዚች በጅማ መስመር መውጫ በጦር ኃይሎች በኩል ገብረ ክርስቶስ የሚባል ቤተክርስቲያን አለ። እዛ ቤተክርስቲያን አጠገብ ደግሞ አለርት ሆስፒታል አለ እንደምታውቁት። እና በጣም ብዙ የስጋ ደዌ ህመምተኞች ይመጣሉ። እዚያ የመጡበት ቦታ አንዳንዶቹ ቤተሰብ የሌላቸው ዘመድ የሌላቸው ምናምን ሆነው ፕላስቲክ ቤት ምናምን ተጠልለው ሕክምና እዛ ያደርጋሉ። ሰው ደግሞ ቤተክርስቲያን አካባቢ እንደ ነዳይ ይኖራሉ። እና በጣም እዛ አካባቢ ያሉ ምዕመናን እሁድ በየሳምንቱ በየወሩ አንድ እሁድ የነዳያን ጉባኤ ያዘጋጃሉ። ጉባኤውን የሚያዘጋጁት ነዳያኑ እንዲማሩ በዚህ ምድር ባይመቻቸውም እንዲማሩ እንዲቆርቡ ምናምን ያደርጓቸዋል። ቁርስ እየጋበዙ እያስተማሩ ከዛ ደግሞ የፈቀዱት ስጋው ደግሞ እንዲቀበሉ ደግሞ ልብስ ያመጡላቸዋል። እንዲህ ያደርጋሉ። እና እዛ ጉባኤ ላይ የታዘብኩት ነገር ምንድን ነው? ለማገልገል 1-2-3 ጊዜ ሄጃለሁ። መዝሙር ሲዘመር አንዳንዱ አንድ እጅ የሌለው አለ ምናምን አያለው። እና በጭብጨባ ሰዓት እጁን ከደረቱ ጋር ማጨብጨብ ናፍቆ ሲያጋጭ አያለው። አንዳንዱ ደግሞ ዲዳ ይሆናል፣ እልል ለማለት ምላሱን ሲያንቀሳቅስ አይቻለሁ። እና የመጀመሪያው ክርስቲያን አሜን ለማለት ፕሮቶኮሉን መጣል አለበት። ምንም አያስፈልግም። በቃ አሜን ማለት እንደዚህ ነው ትርጓሜው እስኪመጣ መጠበቅ በቃ። አሜን ካላልን መማራችን ምንድን ነው ጥቅሙ? ቢያንስ አሜን ማለት በጣም እኮ የሚገርም ነገር ነው። በጣም ሰይጣን እንዴት ክፉ እንደሆነ የምታውቁት ቀላል በሆኑ ጉዳዮች ነው የሚጥለን። አሜን እስቲ በደንብ አሜን በሉ። በቃ በጄኔሬተር አይደል እንሰራው አይደለም ምንም በቃ። ስለዚህ በፍጹም እንደውም እግዚአብሔርን ጧት አሜን እንድልህ እንደው እባክህ በሉት አሜን እንድልህ እኔ ልጅ ነኝ ክርስቲያን ነኝ እና አሜን እንድልህ እርዳኝ ማለት አለብን ማለት ነው። እና ደስ አይልም፣ ፕሮቶኮል ደስ አይልም። ቦሌ አካባቢ እኔ እዚሁ ደብር ነው ያለሁት እና ትንሽ ቦሌ አካባቢ የፕሮቶኮል አምልኮ ያለ ይመስለኛል። ማለት ስታተሱን እየጠበቀ እንደዚህ እንዴት ይሆናል? እግዚአብሔር አይደለም እግዚአብሔር ዳዊት ካባውን ሲጥልለት አይደለም አለቀ እና ምናምን እንደሱ ነው እግዚአብሔር። እና ደግሞ በደንብ አገልግሎት የሚገባን እንደሱ ስንሆን ነው። እንደሱ እየተሰጠን ስንሄድ ነው። ለሱ እየተሰጠን ስንሄድ በደንብ እግዚአብሔር እየተጠቀመብን ይመጣል። በህዋሳቶቻችን ሁሉ እንዲጠቀምብን በሌሎች ቅዱሳን እያንዳንዱ ህዋሳት እግዚአብሔር ተጠቅሞባቸዋል እና እንዲጠቀምብን በትንሹ መለማመድ ጥሩ ይመስለኛል። አይደለም ክርስቲያኖች? እንደሱ ማድረግ አለብን። እግዚአብሔር ከሁላችን ጋር ይሁን። ጥቂት ደቂቃ ነው የምንማረው። ዛሬው እንደምታውቁት ገብርኄር ነው። ብዙዎቻችሁ ቤተክርስቲያን ያረፈዳችሁት ስለ ገብርኄር በደንብ ተምረናል፣ እናውቃለን። ምንም ጥያቄ የለውም። እሱም ትንሽ ስለገባን ነው እንደዚህ የምንሰበሰበው። አያችኋለሁ፣ ብዙዎቻችሁ ወጣቶች ናችሁ እና በዚህ ጊዜ ሰንበተ ክርስቲያንን አሸንፎ በባዮሎጂካል ኢንተረስት አሸንፎ ለእግዚአብሔር ጊዜ መስጠት አንድ መክሊት የማትረፍ መንገድ ነው። እሱ ተስፋ ነው እና ከዚሁ ሳንወጣ አንድ
መሰረታዊ ጉዳይ ላይ ሰውነታችን ላይ መሰረት ያደረገ ትምህርት ትንሽ እንማራለን። ርዕሳችን ለአእምሮ የሚመች አገልግሎት የሚል ነው። እስቲ ለአእምሮ የሚመች አገልግሎት በሉ። ቅዱስ ጳውሎስ ነው የተናገረው። ለአእምሮ የሚመች አገልግሎት የሚለውን ቃል ለእግዚአብሔር ይሁን ለእኛ ይሁን ለቤተ ክርስቲያን ብለው ነው ሊቃውንት የተረጎሙት። ምክንያቱም እግዚአብሔር ልክ እንደ ሰው አእምሮ በዚህ ደረጃ የምንለካው አምላካችን ስላልሆነ ለዚህ የሚመች አገልግሎት ነው የሚያስፈልገው ነው የሚለን። አገልግሎት የጀመሩ ሰዎች የሚያገለግሉ ሰዎች በዚህ መንገድ ማገልገል አለባቸው ነው የሚለን። ምክንያቱም አገልግሎት ያው ይገለገላል፣ ግን አንዳንድ አገልግሎት የባሪያ ይሆናል የስልቹ እና ዳዊት ማነው ኢሳይያስ ምንድን ነው የሚለው? የእግዚአብሔርን ስራ በቸልታ የሚሰራ እርሱ የተረገመ ይሁን ይላል። ስራው የማን ነው? የእግዚአብሔር ነው። ግን በቸልታ የሚሰራ ግን ከሆነ በደስታ መስራት አለበት። ሰው ተስፋዬ ቆሞ ሲያስተምር በደስታ ማስተማር አለበት። ምዕመናን በአቅማቸው ሲያገለግሉ በደስታ ማገልገል አለባቸው፣ የእግዚአብሔር አገልግሎት ስለሆነ እና ለአእምሮ የሚመች አገልግሎት የሚለው ይሄ ነው። ቅዱስ ጳውሎስ ከላይ ሲጀምር ምንድነው የሚለው? እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናቸዋለሁ ይልና እርሱም ለአእምሮ የሚመች አገልግሎታችሁ ነው የሚለን። የሮሜ መልእክት 16 ምዕራፎች አሉት። 11ዱን ምዕራፍ ብንመለከታቸው እግዚአብሔር ለሰው ልጆች ያደረገውን የሰጠውን ጸጋ መዳን በነፃ የሰጠንን ማለት ምንም ሳንጠይቀው የጎሰቆለ ማንነታችንን ወደ እኛ ያከመበትን መንገድ በደንብ ያብራራና ስለ እግዚአብሔር ጸጋ። ከዛ በኋላ ምዕራፍ 12 ደግሞ ለዚህ ጸጋ ሰዎች ሊሰጡት የሚገባቸው ምላሽ ምን መሆን አለበት ነው የሚለው። ምንድነው መመለስ ያለበት? ለዚህ መዳን እግዚአብሔር ላመጣው መዳን ምን መመለስ አለባቸው? የፕሮቴስታንቱ ዓለም አሜን ማለት በቂ ነው የሚለው። እኛ ደግሞ አይ አሜን ማለት በቂ አይደለም፣ የእግዚአብሔር መልክ ነን እኛ። እግዚአብሔር ከእርሱ ጋር እንድንሰራ ይፈልጋል። እግዚአብሔር በቤተ ክርስቲያን ሕይወት ውስጥ ስራዎችን በሙሉ በስጋዌ ሲገለጥ ሰርቶ ጨርሶ አልሄድም። አቅቶት ሳይሆን ስራውን ይተወለኛል። ይሄ እርሱን የምንመስልበት መንገድ ነው። እግዚአብሔር አዳምንም ሲፈጥረው ሙሉ አድርጎ አልፈጠረው። ሙሉ አድርጎ ማለት የአካሉን አይደለም። ፈላስፋው ዘርዓ ያዕቆብ ይላል እግዚአብሔር አዳምን ሙሉ አድርጎ አልፈጠረው የሚልና ሙሉ ማድረግ አቅቶት ሳይሆን ሙሉ እንዲሆን እድሉን የሰጠው ለራሱ ነው። በኋላ ጉድለት ታይቶበታል። ውድቀቱ ጉድለት ነው። ራሱ የሚሞላው ነገር ነበር። ወደ ጽሕፈት ሕይወት የሚደርስበት ወደ ዘላለማዊነት የሚመጣበት ሞት የሚባለውን ነገር ከውስጡ የሚያወጣበት ሌላ እድል የተሰጠው ለሱ ነበረ። አልተጠቀመም። ሰው ወደ ሙሉነት ማደግ ሳይችል ቀርቶ ወድቋል። እና ሰው ወደቀ ሲባል ምን ሆኖ ነው የወደቀው? ሰው በብዙ ትምህርት እንሰማዋለን፣ ግን ቀለል ባለ አማርኛ ስገልጥላችሁ እግዚአብሔርን ይመስል ነበረ። እግዚአብሔርን የሚያንጸባርቅ የሚያሳይ ነበረ። ሰው በተፈጥሮ የባርነት አዋራ ለበሰው ማለት ነው። አዋራ የለበሰ መስታወት ፊታችንን በደንብ ማሳየት ይችላል? አይችልም። ልክ እንደዚህ ሆነ ሰው እግዚአብሔርን ማሳየት የማይችል አዋራ የለበሰ መስታወት ሆነ፣ በድንግዝግዝ የሚያሳይ። ስለዚህ እግዚአብሔር ያንን ለማስወገድ መጣ፣ ሰው ሆነ፣ የሰውን ልጆች አስተካከለ፣ ከብሌታቸው አደሰ፣ ወደ ውስጣቸው ገብቶ ይህን የታደሰውን ማንነት ደግሞ ሰው በተግባር መግለጥ ስለሚገባው ለዚህ ምን ምላሽ መስጠት አለበት ሰው ብሎ እንግዲህ ወንድሞች ሰውነታችሁን ደስ የሚያሰኝና እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ይልና አገልግሎታችሁ እሱ ነው። የሰው የመጀመሪያ አገልግሎቱ ራሱን ለእግዚአብሔር መስጠቱ ነው። ሌላው ተጨማሪ ነው። ብዙ ሰው ራሱን ለእግዚአብሔር ሳይሰጥ ገንዘቡን ሲሰጥ ታዩታላችሁ አይደል? እና ራሱን ሳይሰጥ ገንዘቡን የሚሰጥ ሰው ገንዘቤን ሰጥቼ ይላል የሆነ ቦታ ተቀምጦ። ሕይወት የሰጠውን አምላክ ሞቱን የተቀበለውን አምላክ ይረሳዋል። ራሱን ያልሰጠ ሰው ማለት ነው። ራሱን ያልሰጠ ሰው እውቀቱን ይሰጣል። እውቀቱን ከሰጠ በኋላ እውቀቴን ሰጥቼ ይላል። ከእግዚአብሔር ጋር ልክ እንደ ባንክ ስቴትመንት ፉክክር ውስጥ ይገባል። ራሱን ያልሰጠ ሰው። ራሱን ሰጥቶ የሚያገለግል ሰው ግን አንገቱን እንኳን ቢሰጥ ስለማይነገር ስጦታው እግዚአብሔር ይመስገን ይላል እንደ ሐዋርያው ማለት ነው። ቅዱስ ጳውሎስ አንገቱን ሰጥቷል፣ ትምክህት ውስጥ አልገባም። አንገቱን ስለ ክርስቶስ በመስጠቱ መኑ ይሃድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየን ማን ነው?
ስለሱ እንደሚታረዱ በጎች እንኳን ቢሆን እንቆጠራለን ብሎ ቃል ኪዳን ሲገባ እናየዋለን። ይሄን ኪዳኑን ግን እንደ ትምክህት ሲያነሳው አናይም። እንደው ስለማይነገር ስጦታው እግዚአብሔር ይመስገን ይላል። ምክንያቱም ጳውሎስ እንዲከብር ነው አንገቱን የሰጠው። ክርስቶስ ግን ሞት የሞተው እሾህ አክሊል የደፋው ማን እንዲከብር ነው? ሰው እንዲከብር ነው። ስለዚህ ራስን መስጠት የመጀመሪያው መክሊት ይሄ ነው። አንዱ መክሊት ሰውነት ነው። ሰው ራሱን እንዲሰጥ ቅዱስ ጳውሎስ እዚህ ላይ የሚያሳየን ይሄን ነው እና ሲጀምር ምንድነው የሚለን? ወንድሞቼ ሆይ ነው የሚለን። በፍቅር ይጀምራል፣ በልመና ይጨርሰዋል መልእክቱ። በፍቅር የሚጀምረው ለምንድን ነው? ክርስትና አስገዳጅ አይደለም። እንደምታውቁት አሁን ማንም ሰው ተገዶ አልመጣም አይደል? ባልመጣው ኖሮ ብለን አንጸጸትም። ማንም አያስገድድም። በልባችን ያለው ህይወት ነው የሚጠራን። መምጣት ስላለብን ነው የምንመጣው። ማስታወስ ሊኖር ይችላል ከአገልጋዮቹ እንጂ ማንም ሰው ተገዶ አይመጣም። ይሉኝታም ይዞት አይመጣም። ስለዚህ ሐዲስ ኪዳን ፍቅር ነው። ግብዣ ነው የሚያደርገው። ትሪት እያደረገ ነው የሚለውጠው። አያስጨንቅም፣ አይረብሽም። ከህግ ይልቅ ለጸጋ ያተኩራል። አሁን 10ቱን ትእዛዛት ስትመለከቱ 10ቱም ትእዛዛት በመከልከል ላይ የተመሰረቱ ናቸው አይደል? አታድርግ፣ አታምልክ፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ አትበል፣ አታድርግ። ይሄ ምን ያሳያል መሰላችሁ? የሰው ልጅ የወደቀበት የውድቀቱን ደረጃ ነው። እግዚአብሔር አላመነውም። ስለዚህ አታድርግ ነው የሚለው። ህግ ለባሪያ ነው የሚሰራው። ህግ ለወንጀለኛ ነው የሚሰራው። ያው እነሳሚ ስለሚያውቁት ማለት ህግ የተሰራላቸው ሰው የተሰራለት ህሊናውን ስላቆሸሸው ነው። ስለዚህ እግዚአብሔር ስለማያምነው ሰውን ገነትን አምኖ ሰጥቶት ነበር። ገነትን ሲሰጠው ጠብቅ ነበር ያለው። ይሄ ማመን ነው። ከወደቀ በኋላ ግን አታድርግ ምን እያለ ነው? አላመንኩም እያለ ነው እግዚአብሔር። ሰው ሆይ አላመንኩም ግን አታድርግ። ሐዲስ ኪዳንን ደግሞ ስንመለከት በጣም በሚደንቅ ሁኔታ ምንድን ነው የሚለን? ሐዲስ ኪዳን ይህንን የሚያደርጉ ብፁዓን ናቸው አይደለም? የሚምሩ ብፁዓን ናቸው፣ ይማራሉና። የዋሆች ብፁዓን ናቸው፣ ይህን ልበ ንጹሐን ብፁዓን ናቸው። ይህ ምንድን ነው? ወደ መታመን አመጣን ማለት ነው። እግዚአብሔር ከፍ አደረገን ማለት ነው። ህጉ አያስፈልግም እያልኳቸው አይደለም። ህጉ ያስፈልጋል ዛሬም። ህጉ ግን የሚያስፈልገው ለማን ነው ብትሉኝ? ለወንጀለኛ ነው። አሁን ለገብረ መንፈስ ቅዱስ ጾም ይጠቀስላቸዋል። ከህግ በላይ ናቸው። እድሜ ዘመናቸውን አልበሉም እና እስከ 9 ጾሙ እስከ 12 አይባሉም። እሳቸው አትግደል የሚለው ህግ ለቅዱስ እስጢፋኖስ ይጠቀስለታል። አባ ስርሎሙ የሚለውን የጌታን ምህረት ገብቶት እኮ ድንጋይ እየወገሩ የሚያደርጉትን አያውቁምና ይቅር በላቸው። አትግደል ለእስጢፋኖስ አይጠቀስም። አልፈዋል። እነዚህ ቅዱሳን ከህግ በላይ ናቸው። ቅዱስ ጳውሎስ ከህግ በላይ የሚላቸው እነዚህ ነው። ጸጋ የሚያኖራቸው ማለት ነው። ጸጋ እና ቅዱስ ጳውሎስ በፍቅር ወንድሞቼ ሆይ ነው የሚለው። ሁሉንም እኩል ነው የሚያየው። እሱ እስከ 3ኛ ሰማይ የተነጠቀ ነው። የመላእክትን ምስጋና የሰማ ነው። እንደገና ደግሞ በቤተ ክርስቲያን ያለውን ስልጣን ሲናገር በእኛ እግዚአብሔር እንደሚማለድ ይህንን እወቁ ይላል እና በጣም ትልቅ ስፍራ ላይ የደረሰ ሆኖ ሁሉንም ወንድሞቼ ሆይ ይላል። ይሄ ምንድን ነው ብትሉኝ? ክርስትና ቤተሰብነት ነው። የበኩር ልጅ የሚባል የለም፣ ታናሽ የሚባል የለም። ሁሉ በኩር ነው። ከሊቀ ጳጳሱ ጀምሮ ታች ያለው አቃቤ እዚህ በር ላይ የሚጠብቀው ዘበኛ ድረስ የእግዚአብሔር ልጁ ነው። ሁሉ አገልግሎቱ ነው የሚለየው። ስለዚህ ምንድነው እንዴት ነው የሚጋብዘን ወደ እግዚአብሔር ስራ? ወንድሞቼ ሆይ ነው የሚለን። በፍቅር እየገባ እንዲለውጠን ማለት ነው እግዚአብሔር። ከዛ ምንድነው ያለው? ሰውነታችሁን እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ። ሰውነታችሁ ይሄ ምንድነው የሚያሳየው መሰላችሁ? ክርስትና ያስተሳሰብ ውቅር አይደለም። ክርስትና የአእምሮ ዕውቀት ክምችት አይደለም። እሱ ነው አለው። ክርስትና በዓል ነው እናከብረዋለን። ክርስትና ዕውቀት ነው እንማረዋለን። ክርስትና ህይወት ነው እንኖረዋለን። እነዚህን 3 ነገሮች ሲያሟላ ፒላሩ ምሰሶ ቆመዋል ማለት ነው።
እየተረክነው የምንኖረው ብቻ አይደለም። ኢየሱስ ክርስቶስ የምንኖረው ነው። መተረክ ለሌሎቹ እንደ ቲዮሪ ነው የሚተርኩት ክርስትና። ኦርቶዶክሳዊት ቤተክርስቲያን ግን መተረክ አይደለም ስራዋ፣ መኖር ነው። እና ሲመጣም አምላካችን ተመልከቱ ሲገለጥ እነዛን ባለመክሊቶች 2 ሰጥቼ ነበር 4 አድርገሃል፣ 5 ሰጥቼ ነበር 10 አድርገሃል፣ ወደ ጌታ ደስታ ግባ የሚል ሽልማት የሚያመጣው ኃላፊነት ሰጥቶ የሚሄደው ማለት ነው። ለቤተ ክርስቲያን ኃላፊነት ሰጥቷል። ለቤተ ክርስቲያን ስራ ሰጥቷል እግዚአብሔር። ምን ብትሉኝ ለቤተ ክርስቲያን ሕግ ሰጥቷል፣ ኃይል ሰጥቷል፣ ጸጋ ሰጥቷል። በኃይል በጸጋና በሕግ ቤተ ክርስቲያን እርሱን መምሰሏን የምታሳይበት ስራ እየሰራች እንድትኖር። ማናት ቤተ ክርስቲያን? እኛ መቅደሱ ምስጢራት የምናከናውንበት ነው እንጂ እኛ ነን። እንደውም መቅደሱን ጌታም ተናግሯል አይደለም? በደብረ ዘይት ትምህርት ሰምታችኋል። የቤተ መቅደሱን ውበት አይተው ደቀ መዛሙርቱ ጠራቢውን እንዴት መምህር ተመልከተው ህንፃው እንዴት እንደሚያምር እንዴት ያለ መሐንዲስ ነው የሰራው ምናምን አሉት። እውነት እውነት እላቸዋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ይህ የሰራነው አዳራሽ ከዕለተ ምጽአት በኋላ ስራ የለውም። የሰራነው ይህ መቅደስ ትልቁ እዚህ ምስጢራት እንፈጽምበታለን እንጂ ከዕለተ ምጽአት በኋላ በሰማይ ያለው ሌላ መቅደስ ነው። መሰረቱ ደም፣ ጉልላቱ ውሃ፣ ጥምቀትና ውሃ የሰራልን መቅደስ ረቂቅ መቅደስ አለ። ስለዚህ ክርስቲያኖች በዚህ ዓለም ሲኖሩ ምን አላቸው? ያላለቀ ስራ አላቸው። ቤተክርስቲያን ያልጨረሰችው ስራ አለ። ማንም ይሰራው? እኛ ሁላችንም። ስለዚህ ምንድነው የሚለው ቅዱስ ጳውሎስ? ሰውነታችሁን ስጡት ለእግዚአብሔር፣ እግዚአብሔር በእናንተ ይጠቀምበት፣ በሰውነታችሁ ይጠቀምበት ነው የሚለው። የሐዋርያት ሥራ ምዕራፍ 28 ምዕራፎች አሉት እንደምታውቁት። 28ኛው ምዕራፍ ላይ መጨረሻ ላይ ምንድነው የሚለው? ጳውሎስም በተከራየው ቤት ማንም ሳይከለክለው የእግዚአብሔርን መንግስት እየሰበከ 2 ዓመት ኖረ ይላል። ከዛ የጳውሎስን ሕይወት እንዲህ ነው የሚደመድመው። ግን በዜና ሐዋርያት በገድለ ሐዋርያት ስንመለከት ደግሞ ቅዱስ ጳውሎስ አንገቱን በምን በሰይፍ አይደለም አይነግረንም። ሉቃስ ሐዋርያት ሥራ ሲጽፍልን ቅዱስ ጳውሎስ በዚህ ምክንያት ሞተ ብሎ አልጻፈልንም። እና ሊቃውንት ይህን ሲተረጉሙ ምንድን ነው የሚሉት? ለምንድን ነው ያልጻፈው ሲሉ የጳውሎስ ታሪክ የግለሰብ ታሪክ አይደለም፣ የቤተክርስቲያን ታሪክ ነው። እሱ ያበቃለታል፣ ቤተክርስቲያን ትቀጥላለች። ጳውሎስን የሚተካ ሌላ ይመጣል። ማን? እኛ። እስከ ዕለተ ምጽአት ቤተክርስቲያን በዚህ ምድር ላይ የእሱን መንግስት እያሰፋች እንድትኖር የተጠራች ናት። ለዚህ ነው ዳዊት ምን ይላል በመዝሙሩ? ወጽሕ ከፍኖተ በቅድሚያ ወተከልከ ሥራዊሃ ወመልአት ምድረ፣ መንገዱን በፊቱ አጠረክላት ስሮቿንም ተከልክ ምድርንም መላች ይላል። የተተከልንበት ስር ጥምቀት ነው። የተጠረገበት መንገድ ደሙ ነው፣ ደመ ክርስቶስ ነው። ምድርን መሙላት የእግዚአብሔርን መንግስት በምድር ላይ መሙላት ነው። ሌላው ለብዙ ርዕዮተ ዓለም እንደሚሮጠው ክርስቲያኖች የእግዚአብሔርን መንግስት በምድር ላይ እንድትሞላ እንድትሰፋ የሚሰሩ ናቸው። ስለዚህ ምንድነው የሚለው ቅዱስ ጳውሎስ? ሰውነታችሁን። ሰውነታችሁን ማለት ምን ማለቱ ነው? ነፍሳችሁን፣ ስጋችሁን፣ መንፈሳችሁን፣ ሶስቱ ነው። እህቶቼ እየሰማችሁ ነው አይደለም? እግዚአብሔር ግማሽ አይቀበልም። አሁን ብዙ ሰው ግማሽ ነው የሚሰጠው ለእግዚአብሔር። ሰዓት የሚሰጠው ግማሽ ነው፣ ሩብ ነው። ማንነቱን የሚሰጠው ግማሽ ነው፣ ግማሹን የሚጠቀምበት ሌላ ነው። እና ኮስት ሼር ነው የገባ ነው ከእግዚአብሔር ጋር። እግዚአብሔር ግን ሁለመናችሁን ልጠቀምበት ነው የሚለው። እግዚአብሔር ሁለመናችሁን ልጠቀምበት ሲለን ዩዝ ኤንድ ስሩ አይደለም የሚያደርገን። እንደጠጣነው ሃይላንድ አሁን እኮ ይጠቅመናል አይደለም? ሃይላንዱ ዕቃ ይጠቅማል አይደለም? ከጠጣነው በኋላ ግን እግዚአብሔር እንደሱ አይደለም፣ ለሽልማት የሚያበቃ ስትጠቀምባችሁ ለክብር ነው፣ እንድትከብሩበት ነው። የባሪያ ስራ ሳይሆን የልጅ ስራ እየሰራ እንድንኖር። ስለዚህ ምን አለ? ሰውነታችሁን አለ ነፍሳችሁን፣ ስጋችሁን፣ መንፈሳችሁን መስዋዕት አድርጉት። በጣም ደግሞ የሚገርመው መስዋዕት አድርጉት ነው የሚለው። እስቲ መስዋዕት በሉ። መስዋዕት ማለት ምን ማለት መሰላችሁ? የሚታረድ ማለት ነው። የብሉይ ኪዳኑን መጽሐፍ ስታነቡ እግዚአብሔር ከእንስሳት መካከል የሚቀርቡትን መስዋዕት ብሎ ጠርቷቸዋል። የሚታረዱ ናቸው፣ ዳግመኛ አይገኙም ከተሰዉ በኋላ። ከእህል መካከል የሚቀርበውን ደግሞ ቁርባን ብሎ ጠርቶታል መጽሐፍ። ስለዚህ መስዋዕቱ ይቀርባል። በተለይ በጣም በሚገርም ሁኔታ በብሉይ ኪዳን
ለአንድ ኃጢአተኛ የሚቀርብ የኃጢአት ማስተስሪያ መስዋዕት የሚባል አለ። ያ መስዋዕት ሲቀርብ በጊዜው ይመጣል ኃጢአተኛው ወደ ካህኑ በበጉና በኃጢአተኛው መካከል ይቆምና አንድ እጁን በጉ ላይ ይጭናል ራሱ ላይ፣ አንድ እጁን ኃጢአተኛው ላይ ይጭንና የኦሪቱን ጸሎት ጸልዮ በጉን ያርደዋል። ኃጢአቱን ከሰውየው ወደ በጉ ያስተላልፋል። ይሄ ማን ይመስላችኋል? ክርስቶስ አይታያችሁም? ጎስቋላ ማንነት ተሸክሞ መስቀል ላይ የታየልን አምላክ አይታያችሁም? በደላችንን የወሰደልን፣ ድካማችንን የወሰደልን፣ ሕማማችንን የወሰደልን፣ እኛ በሱ ማንነት መጠራት አቅቶን ሰይጣንን ሰምተን ከገነት ብንወጣ እሱ በእኛ ማንነት ለመጠራት ወዶ በመካከላችን የተገኘ የሰው ልጅ የተባለ እንደ በግ መስቀል ላይ ያለ እሱን የታየው ያ መስዋዕት ምልክታችን ነው ከፊት። ያንን ለሞት ራሱን አሳልፎ የሰጠው ለማን ነው? ለእኛ። ታዲያ የኛ ምላሽ ምንድን ነው? ምንድን ነው የኛ ምላሽ? ራሳችሁን ስጡ። የብሉይ ኪዳኑ መስዋዕት ይሰዋል እንዳልኳችሁ፣ ግን እኛ እንደሱ እንድንሰዋ እንድንሞት አይደለም የሚፈልገው፣ እንድንታረድ አይደለም። አንድ ግን የምንሰዋበት መንገድ አለ። ለዓለመሞት፣ ላለመሰወር። የዮሴፍን ታሪክ ታውቃላችሁ አይደል? ዮሴፍ ወጣት ነው በጣም። ወንድሞቹ ሸጠውት ግብፅ ነበረ። በግብፅ እስር ቤት ውስጥ አንድ ራእይ ተገለጠለትና ፈርዖን አመጣው፣ አከበረው፣ ቤተ መንግስት አስገባው። ቤተ መንግስት ገብቶ ከሆነ በኋላ ጲጥፋራ የሚባል ሰው መኮንን ነው፣ የቤተ መንግስት ባለስልጣን ነው። የእሱ ሚስት ዮሴፍን ወጣት ነው በጣም ገና ልጅ ነው እና ደም ግባቱን፣ ወጣትነቱን፣ መልኩን ወደደችው። አንድ ቀን ባዶ ቤት አገኘችውና ከአንተ ጋር ልተኛ እወዳለሁ አለችው። እድሜው ከባድ ነው ዮሴፍ። ትንንሽ ልጆች አያቸዋለሁ በደንብ ስሙ። እድሜው ከባድ ነው። ባዮሎጂካል ኢንተረስት በጣም ፋይሬጅ ነው። እንኳን አይደለም በጠረጴዛ ቀርቦለት ዝሙት፣ እንዲያውም በመቃተት የሚፈልግበት እድሜ ነው። ምንድን ያለው ዮሴፍ? እኔን እኮ ፈርዖን ሾመኝ በቤተ መንግስቱ ወንበር እንጂ በሰው ሚስት አልሾመኝም እና ባልተሾምኩበት ጉዳይ ልገኝ አይገባኝም። አንቺ ሰው ነው የምትፈልጊው፣ እኔ ግን በእግዚአብሔር ፊት ኃጢአትን አላደርግም፣ እግዚአብሔር ይታየኛል፣ አንቺ እሱን አታዩም። ዮሴፍ ጃኬቱን ጥሎላት ወጣ። ስትጎትተው ሞተ ማለት ይሄ ነው። መስዋዕት ሆነ ማለት ፍላጎቱን ገደለው። ለማን? ለእግዚአብሔር። እና ፍላጎታችንን እንድንገልለት ይፈልጋል እግዚአብሔር። እንድንቀንስ ይፈልጋል እግዚአብሔር። ስለዚህ ማንነታችሁን እንዲስጡ ነው የሚለን። በጣም የሚገርመው ደግሞ የኦሪቱ መስዋዕት ይገርማቸዋል። ከታረደ በኋላ ተረፈ መስዋዕት የሚባለው አለ። የመስዋዕቱ ተረፍ ደግሞ በእሳት ይቃጠላል። እንደዚህ ነው የሚጠይቀን ጳውሎስ፣ በእሳት መቃጠል። አሁን የምንነድበት እንጨት አይለኮስም። የምንቃጠልበት ጉዳይ ፍቅረ እግዚአብሔር ይባላል። እስቲ ፍቅረ እግዚአብሔር በሉ። እግዚአብሔርን መውደድ። ሰው ለሚወደው ምንም አይሆነው አለ አይደለም? ዝም አንዳንድ ጊዜ ባልገባን ፍቅር ኢማጂኔሽን ይሁን እውነት ይሁን ባልገባን ጉዳይ ምግብ እምቢ ያለኝ እንል የለም እንዴ? እንቅልፍ እምቢ ያለኝ እንል የለም እንዴ? ባልተረዳ ነው ጉዳይ ምናልባት አንዳንድ ጊዜ ለጥፋት የሚሆን ሊሆን ይችላል እኮ አያችሁ። እግዚአብሔርን መውደድ እሱ ሲወደን ያየ ነው። ፍቅሩን የገለጠልን በስራ ነው። ፍቅር የሚገለጠው በስራ ነው። ፍቅር ፊደል አይደለም። ፍቅር ቲዮሪ አይደለም። ዝም ብለን ምንጽፈው ምናምን አይደለም፣ ምናብራራው አይደለም። ሊቃውንት ፍቅርን ስራ ነው ብቻ ነው ያሉት። እና ለእግዚአብሔር ለዚህ ነው ቅዱስ ጳውሎስ እኛ ከእግዚአብሔር ጋር የምንሰራ ነንና ከእሱ ጋር እንደ መስራት ያለ ምን ክብር አለ? ማምላክን ምን ክብር አለ? ምንም። ወንድሞቼ እህቶቼ የምነግራችሁ ነገር አሁን እኔ 3ኛ ጉባኤ ነው። ከዚህ በኋላ ሌላ 2 አለኝ። ከሱ ጋር እንደ መስራት ያለ ምን ክብር አለ? ምን ክብር አለ? ጊዜውን ሌላ እንዳይሻማው እግዚአብሔር በማንነት እንደሚጠቀመው ያለ ምን ክብር አለ? ምንም። ስለዚህ ምንድነው ያለው? ሰውነታችሁን፣ ስጋችሁን፣ ነፍሳችሁን፣ መንፈሳችሁን ስጡት። ይሄ ነው መክሊት። ሰው የሆነልን አምላክ በሰውነታችን እንድናተርፍ ይወዳል። በፍቅር ነው የምናተርፈው፣ በምንም አይደለም፣ በትምህርት ብዛት አይደለም፣ በፍቅር ራስን ለእግዚአብሔር መስጠት። ይሄ ነው እውነተኛው አምልኮ። አብርሃምን አይታችሁታል? እግዚአብሔር አንድ ቀን በስተርጅና ከሳራ ልጅ ሰጠው እና ሲሰጠው ኪዳን ደግሞ ገባ። ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ፣ በስምህ አሕዛብ ይባረካሉ በዚህ ልጅ በኩል ምናምን ብሎ ትልቅ ኪዳን ሰጠው።
ከእግዚአብሔር የሰማው ኪዳን ነው። በኋላ ይስሐቅ አደገና 22 ዓመት ሲሞላው ልጄን አምጣና ተራራ ላይ ሰዋልኛል። ምን ብለን ሎጂካሊ ብናስበው ምን ማለቱ ነው? እግዚአብሔር አይደለም ምን ማለት ትላንትና እንደዚህ ነው። አብርሃም በቴረም ቢያመልከው ኖሮ በቀመር ቢያመልከው ኖሮ ትላንትና ዘርህን አበዛዋለሁ ብለህ የሰጠኝ ልጅ ደግሞ አምጣና ሰዋ ትለኛለህ እንዴ? አንተ ቃል አባይ ነህ እንዴ ይለው ነበር። አብርሃም ግን ቀመሩ እግዚአብሔር ነው። ይገርማቸው አዋቂ ነው አብርሃም። ግን እውቀቱን ለእግዚአብሔር የገደለ ስለሆነ ቀመሩ እግዚአብሔር ስለሆነ እግዚአብሔር ሲጠይቀው እሺ ብሎ ለሚስቱ እንኳን ሳይነግራት ለሳራ ልጁን ይዞት ወጣ እና ቢላ አለ እንጨት አለ። ይስሐቅ ደግሞ መንገድ ላይ አባቴ እስከ ዛሬ ወደ ተራራው ስንወጣ እኮ እንጨትም ቢላም ብቻ ሳይሆን በግም እንይዛለን በጉ ለመሆን የታለ አለ። ይሄ ደግሞ ሌላ የሚያሳሳ የልጅ ድምፅ ነው። ወደ አባት ጆሮ የሚመጣ ነው። እሱ ደግሞ ከእግዚአብሔር ጋር ተስማምቷል ሊሰዋው። አብርሃም ጨከነ። የማን ፍቅር አስጨከነው? ንገሩኝ አይዟችሁ። የእግዚአብሔር ፍቅር ጨከነ። መስዋዕቱን እግዚአብሔር ያዘጋጀዋል አለው። አንተና ያዘጋጀው ያለው ነው። እዛ ተራራ ላይ ሲደርሱ አብርሃም ገባው፣ ይስሐቅ ገባው። ሮጦ ማምለጥ ይችላል። አብርሃም አርጅቷል። ይስሐቅ ደግሞ ገና ወጣት ነው፣ ያንግ ነው፣ መሮጥ ይችላል። ግን ሊሮጥ አልወደደም። ከአባቱ የተማረው ነገር አለ። እያደገ ወልድ ግብረ አቡሁ፣ ልጅ አባቱን ስራ አይተውም ይላሉ አባቶቻችን። አባቱ ለእግዚአብሔር እንዴት እንደሚታዘዝ የገባው ስለሆነ ይስሐቅ ወጣትነቱን፣ ራእዩን፣ ምኑን፣ ህልሙን ተወና አባቴ እኔ እንደሆንኩ መስዋዕቱ ገብቶኛል፣ ስትሰዋኝ በዚህ አታስተኛኝ። ምክንያቱም ቢላውን ስታሳርፍብኝ አይኔ በፍርሃት ሲዋጥ አንተም የአባትነት ፍቅር አጓጉቶ ቢላውን ታነሳዋለህ፣ እኔንም ከእግዚአብሔር ተጣለኝ፣ አንተም ትጣላለህ፣ በዚህ ያስተኛኛል። ይህ የማን ፍቅር ነው? የእግዚአብሔር ፍቅር። ውደዱት ወጣቶች፣ እግዚአብሔር ከብራችሁ ምተው። ደግሞ በጣም የሚገርማችሁ ራሱን ለእግዚአብሔር የሰጠ ሰው መቃብር እንኳ ቢገባ ይነሳል፣ ኪሳራ የለውም። ይስሐቅን ሰጠው እግዚአብሔር። በምትኩ በጋ መጣለት፣ በፀሳ ቤቅ የታሰረ በግ። አንድ ልጅ ለኔ ያልከለከልክምና በልጅ ላይ አንዳች እንዳታደርግ እንካ በጉን አለው። አያችሁ ስንሰራለት የሚተካልን አምላክ አስደናቂ ነው እግዚአብሔር። አብርሃም እግዚአብሔርን ስለታመነ ለእግዚአብሔር ምን ያልሆነለት አለ። አብርሃም መጀመሪያ በስተርጅና ተገረዝ አለው። ሲጠራው እሺ ብሎ ወጣ። ደግሞ የኔ ለመሆነ ምልክቱ ግዝረት ነው፣ ተገረዝልኛል። እዴ መውጣት አይበቃም እንዴ? ለምን እገረዛለሁ አላለ። አንተ ካልክሽ። በስተርጅና አብርሃም ለእግዚአብሔር ቆሰለ። በስተርጅና በምትኩ እግዚአብሔር መስቀል ላይ ቆሰለለት። ተመልከቱ። በስተርጅና አብርሃም ለእግዚአብሔር ሀፍረቱና ራቁቱን ቆመ። ለእግዚአብሔር ነው። ለቲክቶክ እንትና ቀረጻ ለእግዚአብሔር ነው። ክብሩን ሲጥለው ሀፍረቱን ሲያሳይ ለእግዚአብሔር ነው። መልስ ነበረው። አሁን ትውልዱ መልስ አለው። ቲክቶኩ ላይ ምናምኑ ላይ እብድ የሚሉ እኔ እንደውም ትንንሽ እድሜ ላይ ያሉት አይደንቆኝም። 50 ዓመት ምናምን የሞላቸው ሴቶች ሁሉ ደግሞ ከኋላ ስዕለ ማርያም አድርገው ምናምን ነው ይገርመኛል። እኔ ሰው በጣም ነው የሚገርመኝ። አንገታቸው ላይ ትልቅ መስቀል አድርገው ብልግና እያወሩ ሲያመሹ ራቁታቸውን ምናምን ሲያሰው ትውልድ ምንድን ነው ከዚህ የሚማረው? ነገ እኮ 60 ይሞላኛል አይሉም፣ 50 ላይ ደርሰው አይገርማችሁ? አብርሃም ግን ገብቶት ነው ተረድቶ ነው። እና ክርስቲያኖች እንደዚህ ነው መረዳት ያለብን። እግዚአብሔር በጥልቀት መቀመጣችን ቀላል እንዳይመስላችሁ። እዚህ በጥልቀት ከተረዳ ነው ማለት ነው። አብርሃም እንዲህ ነው የሆነው። እግዚአብሔር እርቃኑን ታየለት። አብርሃም ለእግዚአብሔር አምላካችን መስቀል ላይ ለሱ እርቃኑን ታየለት። ምላሹ ትልቅ ነው። እግዚአብሔር ወደ ጌታ ደስታ ግባ በጣም ጥልቅ ነገር ነው። በጣም ስታተርፍለት ወደ እሱ ደስታ ግባ በጣም ጥልቅና ሩቅ ነው። ስለዚህ ምንድነው ለእግዚአብሔር ራሳችንን የምንሰጠው ብትሉኝ፣ ፍቅር። በፍቅር ከወደድነው ስናገለግለው አንሰለች። ከወደድነው ለሱ ፈቃድ ስንኖር አንሰለች። ራሳችሁን አቅርቡ ነው የሚለው። ደግሞ በጣም የሚገርመው ክርስቲያን ተመልከቱ፣ ካህን ነው፣ መቅደስ ነው፣ መስዋዕት ነው። ካህናት ይባላሉ። እጅ መጫን የሌላቸው በቤተ መቅደስ ያሉት ካህናት
ምስጢራት የሚያከናውኑ ናቸው ምእመናን። ለምን? የካህን አንዱ ተግባሩ ምንድነው ብትሉኝ መስዋዕት ማቅረብ አይደለም? ታዲያ ምእመናን እናቀርብ የለም? ጸሎቱ መስዋዕት አይደለም? አገልግሎቱ መስዋዕት አይደለም? ጊዜው መስዋዕት አይደለም ለእግዚአብሔር? ስለዚህ ካህን ነው። በምንድን ነው የምናቀርበው ደግሞ ብትሉኝ በልባችን። ልባችን መሰዊያ ነው። ልባችን መሰዊያ ነው። ስለዚህ በምንድን ነው የምንቃጠለው ብንል በፍቅር። እግዚአብሔር ፍቅሩን በልባችን እንዲስለው መጸለይ አለብን። የሚያብለጨልጨው ዓለም እንዳያታልለን እግዚአብሔር ሆይ ማይጠቅም ዋጋ የሌለው አታሎን የሚጥለን እንደ ሸንኮራ መጥቶ የሚጥለን እንደ ማስቲካኝ እኮ የሚጥለን በብርታታችን በቁንጅናችን በምናምናችን በገንዘብ ሀብታም በሆንበት ዘመን ይፈልገንና እነዚህ ነገሮች ከእጃችን ሲጠፉ ደግሞ እኛን አልጋ ጋር ካጣበቀ በኋላ ሌላ ይፈልጋል ዓለም ሊጥል ሌላ። እግዚአብሔር ግን ይገርማቸዋል። እሱ ስናገለግለው በአልጋ ላይ እንኳ በደዌ ተይዘን ብንሆን በደዌ አልጋ ሳለ ይረዳዋል አይደል? ወይ ረዶ ስታራ ተማሞ በአልጋው ሳለ ይረዳዋል ድሃው። እና ይህንን አምላክ ስናገለግለው በፍቅር ለአእምሮ የሚመቸው አገልግሎት እሱ ነው። መክሊት ሰውነታችን እሱ የሚያተርፍበት መቅደስ ሁለተኛው እሱን የምናገለግልበት ሌላው የሰውነታችን ገጽታ ሊሆን የሚገባው ደግሞ ንጽህና ነው። ንጹህ። አሁን ወንድሞቼ ሰው ቤት እንግድነት ተጠርታችሁ ዝክር ሊሆን ይችላል ምናምን ባልታጠበ ትሪ እንጀራ ቢያቀርብላችሁ የጠራችሁ ሰው ደስ ይላችኋል? ወንድሞች ነው የምጠይቀው። ደስ ይላችኋል? መልስ የለም። ምን ነው በመምጣት የተናዳችኋል? ደስ ይላችኋል? አይለንም አይደል? ለምን? ምን ቢንቀኝ ነው አይደል ምንለው? እንዴ አክብሮ ጠርቶ ባልታጠበ ትሪ ያመጣል። አያችሁ እግዚአብሔር እንደዚህ ነው የሚለው። እና ልባችን መሰዊያ ነው። ንጹህ ካልሆነ ባልታጠበ ትሪ እንዳቀረብንለት ነው። በግዴለሽነት ለእግዚአብሔር አይቀርብም። በልምድ አይቀርብም። በቃ የምናቀርበው ለእግዚአብሔር ነው። ይሄ ለሱ ስለሆነ ምን ንጹህ። የብሉይ ኪዳኑ መስዋዕት እንስሳ ነው፣ ግን አንጻራዊ ቅድስና ነበረው። አንጻራዊ ቅድስና ማለት ቀንዱ ያልከረከረ ጥፍሩ ያልዘረዘረ ይመረጣል። ለእግዚአብሔር ይመረጣል። ለአእምሮ የሚመቸው አገልግሎት ይሄ ነው። ንጹህ። አሁን አይታችሁ ከሆነ ብዙ ሰው ቤተ መቅደስ አካባቢ ያለ ምንጣፍ እንዲረገጥ አይፈልግም። እኔም አልፈልግም። አይደለም ሁላችን መቅደስ ነው። ምንጣፉ እንዲረገጥ አንፈልግም። ምንጣፍ በጫማ ቢረገጥ ነውር እንደሆነ ይገባናል። አይደለም ግን ምንጣፉ እኮ ቱርክ የሰራችው ነው። ያረጃል፣ ይቀየራል። እውነት አሰብ ታዲያ ለእግዚአብሔር ስለሰጠ አንረግጠው። ስለተሰጠ አሁን የክርስቲያኖችን ልብ ስንት ጫማ ነው የሚረግጠው? ስንት የሐሳብ ጫማ ነው የሚረግጠው? ስንት የርዕዮተ ዓለም ጫማ ነው የሚረግጠው? ማታ እንኳን አሁን ስንወጣ ወደዚህ ወደ ማህበራዊ ሚዲያ እንገባለን። ስንት ጫማ ነው የሚረግጠን? አያችሁ ምን ይፈልጋል እግዚአብሔር? ንጹህ አንጻራዊ ቅድስና። አሁን ዛሬ ዝናብ ነበረ ምናምን አይደል? ጥላ ምናምን ይዛለን። እሺ ጥላ ሳንይዝ እዚህ መተን ዝናብ ሆኖ በዚህ በፊት ስለት ለቤተ መቅደስ ጥላ አስገብተን ከሆነ ጥላ ሳንይዝ ረስተን ዝናቡ ሲመጣ እስቲ ቆይ መምህሬ ገሌን ጠጋ ልበልና ባለፈው ያስገባሁት ጥላ አለ ዛሬ አላመጣሁትም የኔን ጥላ እና ልጠቀምበትና መልሳለሁ ማለት ይቻላል? ይቻላል? ሴቶች አይቻልም አይደል? ለምን አይቻልም? ለማን ስለሰጠ ነው? ታዲያ ሰው ከጥላ ያንሳል? ከጥላ ያንሳል ሰው? ጥላ ተጠቅማለበት እኮ ያረጃል። እና ክርስቲያኖች ክርስትናው በጥልቀት ገብቶን ነው መስራት ያለብን ማለት ነው። እኛ እግዚአብሔር ራሳችንን ከሰጠነው በኋላ ሌላ ሊጠቀምብን አይገባም። በፍጹም ሌላ እንዳይጠቀምብን መከልከል ነው አንጻራዊ ቅድስና። ይሄን ነው ለአእምሮ የሚመች አገልግሎት የሚለው። ከዛ መጨረሻ ላይ ምን አለ? እንዲህ እንድታደርጉ በእግዚአብሔር ርኅራኄ ለምናችኋለሁ አለ። ይሄን ነግሬያችሁ ላብቃ። በማን ርኅራኄ? በእግዚአብሔር ርኅራኄ። ርኅራኄው የቱ ነው? አሁን እኮ ርኅራኄው ነው እግዚአብሔር።
አሁን እኔ ሰባኪ ሆኜ አልቆምም ነበር። እግዚአብሔር ሩሩ ባይሆን እንደ ዳኛ ቢገለጥ ተከሳሽ ነበር መሆነው። እሱን ላንጸባርቅ አልችልም። ይሄ ርኅራኄው ነው። እግዚአብሔር ሩሩ ባይሆን ቸር ባይሆን እናንተ እዚህ አትቀመጡም። ቸር ነው። እዛ ጋር መመዘኛ ክራይቴሪያ ቢኖረው እግዚአብሔር በሩ ጋር በቃ አይ አንቺ ምናምን ቢል ማን ሊገባ ይችላል? እየጠየቀ ቢገባ ሰርግ ቤት እንኳን ካርድ ይጠይቃል። ካርዱ እንዳይለየው ይላል። እንጀራ በልተን ለመውጣት ማለት ነው። ምን ጠየቀን እግዚአብሔር? እህቶቼ በጣም የሚገርመው ኬክ ቤት እኮ አሁን አዲስ አበባ ኬክ ቤት መስተንግዶ እንኳን ለመግባት 1000 ብር ለማይሞላ ደሞዝ ደላሎቹ የሚጠየቁት አንዱ ገበያ ትስባለች አላት፣ መልክ አላት። እየሰማችሁ ነው አይደል? ገበያ ምን ጠየቀን እግዚአብሔር? ለማገልገል ምን ጠየቀን? ይሄ ድንቅ ርኅራኄው ነው እግዚአብሔር። ለዚህ ነው ዳዊት አቤቱ በምሕረትህ ብዛት ወደ ቤትህ እገባለሁ አለ። በጣም የሚገርመው ግን ቅዱስ ጳውሎስ በዚህ ርኅራኄ አይደለም የሚጠይቀን፣ በመስቀል ላይ በተገለጠው ርኅራኄ፣ ከዚህ በሚልቀው ለወጉት ዓይን በሰጠ ርኅራኄ። ለንጊኖስ ሲወጋው ከዚህ ደም ተፈናጥቆ አይደለም የጠፋው ዓይኑ ላይ አርፎ በዚህ ርኅራኄ ምራቅ እየተፉበት በመከራ እንደዚያ እያሰቃዩት አባ ስሬ ሎሙ እስመ በዘኢየአምሩ ይገብሩ አባቱ የሚያደርጉትን አያውቁምና ይቅር በላቸው በሚለው ርኅራኄ፣ በዚህ ታላቅ ርኅራኄ እጠይቃቸዋለሁ። ለአእምሮ የሚመቸው አገልግሎት ይሄ ነው የሚለን እና ክርስቲያኖች እኛ የእግዚአብሔር ነን፣ የማንም አይደለንም፣ የእግዚአብሔር ነን። በዓለም የምንኖር መንፈሳውያን በዓለም እንኖርባታለን እንጂ ዓለም የማትኖርብን፣ በዓለም ክርስቶስን የምናሳይ እንጂ ዓለም በእኛ የማትታይብን። ይሄ ነው ሰውነታችን መክሊት ነው። ገራጅ አልቀጠቀጠንም። የለም የሰው ሞዴል አይታችሁ ታውቃላችሁ? መኪኖች ሞዴል አላቸዋል። ሞዴል ምናምን 26 25 ምናምን። ይሄ ሰው ነው። እግዚአብሔር በመልኩ ወደዚህ ዓለም ያመጣው ሰው፣ የእግዚአብሔርን ስራ ሊሰራ በዚህ ምድር ላይ በዓላማ የተፈጠረ ሰው፣ ኃላፊነት የተሰጠው ሰው። ይህንን አስበን ጊዜያችንን በትክክል እግዚአብሔር እንዲጠቀምበት፣ ዓለም እንዳትሰለጥንብን፣ ዓለም እንዳታሸንፈን፣ ለቤተ ክርስቲያን የምንተርፍ ነፍሳት እንድንሆን፣ ለአእምሮ የሚመች አገልግሎት እንዲኖረን ራሳችንን እንስጥ እና ስመጣ እየነገረኝ ነበር ወንድማችን ሳሚ፣ ማህበሩ እንደዚህ ነው አላም። ጥሩ ነው። እግዚአብሔር መቼም ደግ ነው። እግዚአብሔር ልዩ ነው። ደግነቱ በእኛ መስራቱ፣ በእኛ እኔ ጭንጋፍ መሆን ነው ያለ ጳውሎስ። እኔ ይገርመኛል። ቅዱስ ጳውሎስ እንዲህ ካለ ተስፋዬ ምንድን ነው ሊል የሚገባው? ማለት ከጭንጋፍ በታች ምን አለ ማለት ይዞብናል ማለት ነው። ምንድን ነው ልለው የምችለው? እኔ እግዚአብሔር ነው እና በእኛ መስራቱ አይደንቃችሁም? እግዚአብሔር እስቲ ባንቺ ልስራ ነኝ ማለቱ እግዚአብሔር አይደንቅሽም? አይደንቅም? እግዚአብሔር እኔ ልስራ፣ በቃ ከኔ ጋር ስሩ። የሚገርም ነገር እኮ ነው። እና ሰው ይሄንን በደንብ ማሰብ አለ። እግዚአብሔር እኔን ምን ያክል ቢያከብረኝ ነው በእኔ ሊሰራ የወደደው፣ በእኔ ዘላለማዊነትን ሊያሰፋ የወደደው ብለን በደንብ ወደ ጥልቅ አስገብተን ይህን ማሰብ ስናስብ የእግዚአብሔር ፍቅር እያደገ ይመጣል። የእግዚአብሔር ፍቅር ደጅ ጥናት ይፈልጋል ለማደግ። ዝም ብሎ አይመጣም። ፍቅር በቀላል አይመጣም። ደጅ መጥናት ይፈልጋል። ፍቅሩ በልባችን እንዲሳልብን መጠየቅ ይፈልጋል። ይህንን ሁልጊዜ ስናስብ እንደነቃለን። ሁለተኛው ደግሞ ከፊት የሚጠብቀን ስጦታ አለ። ምላሽ አለን። ያ ምላሽ ጠብቀን ነው የምንሰራው። ያን ምላሽ አስበን ነው የምንሰራው። በእኛ የሚስቁ ሰዎች፣ በእኛ እንባቸው የሚታበሱ ሰዎች፣ በእኛ የሚያርፉ ሰዎች። ሰው በመሆን ነው ዓለምን ያሳረፈው እሱ። አሁንም በሰው ነው ማሳረፍ የሚፈልገው እግዚአብሔር። ትልቁን ዓለም ሲያዋቅረው ይህን ነግራችሁ ላብቃ። የሚድንበት እስራኤልን ሲያዋቅር አብርሃም የሚባል ሰው ጠራ። አንድ ህዝብ በሱ በኩል አቆመ። አብርሃም እሺ አለ። የህዝብ ቆመበት፣ የህዝብ ተመሰረተበት አብርሃም። ከዛ ይህንን ህዝብ እግዚአብሔር እንዳይነብለኝ ስለሚጠብቀው ወደ ግብፅ ሲሻገር በዮሴፍ በኩል ጠበቀው። ከዚያ ደግሞ በሙሴ በኩል አሻገረው። በኢያሱ በኩል ርስት ሰጠው። ከዛ እንደ 15 ዓመት ብላቴና መርጦ
ከስጋዋ ስጋ ከነፍሷ ነፍስ ነስቶ በልጁ ሞት አዳነው እና እግዚአብሔር ዓለምን ሲያስተካክል በሰው በኩል ነው ያስተካከለው። አሁን የሚሰራው በእኛ በኩል ስለሆነ እርሱ እንዲሰራብን ከጠራን እርሱ ደስ የሚሰኝበትን አገልግሎት ለመስራት ለማገልገል ሁል ጊዜ መትጋት ይጠበቅብናል። አምላካችን እንዲህ ያለውን ጸጋ ለአባቶቻችን የሰጠውን ጸጋ ለእኛም እንዲሰጠን በሰራንለት መጠን እንዲከፍለን ደግሞ እሱ በሚፈልገው መጠን እንድንሰራ መንፈሳዊ ጉልበቱን ለሁላችን ያድል። እግዚአብሔር ይስጥልን።